የንጉሠ ነገሥቱ መንግሥት ባለሥልጣናት 50ኛው ሙት ዓመት ሲታሰብ የጊዜያዊ ወታደራዊ አስተዳደር ደርግን ለ2 ወራት ያህል በሊቀመንበርነት የመሩት ሌተና ጀነራል አማን ሚካኤል አንዶም ከደርግ አባላት ጋር የነበራቸው አለመግባባት እየሰፋ ሄዶ በተያዙ አጀንዳዎች ላይ መወያየትም ሆነ መወሰን ባለመቻላቸው የተነሳ ጀነራሉ ስራቸውን አቋርጠው ጦር ኃይሎች ሆስፒታል በሚገኘው መኖሪያ ቤታቸው ሄደው መቀመጣቸው ደርጉን እረፍት ነሳው። በጀነራል አማንና በደርግ አባላቱ መካከል የነበረው ልዩነት ከበድ እያለ የመጣው በኤርትራ ጉዳይ ሲሆን ጀነራሉ ልጆቹ የሚሏቸውና ደርግ አባላቱ ወንበዴዎቹ በሚሏቸው የኤርትራ ነፃ አውጪ አባላት ጋር በሚደረገው ውይይት የጦር ሰራዊቱን ሚና በተመለከተ የቀረበው ቅድመ ሁኔታ ላይ በሁለቱም ወገን የከረረ አቋም በመያዙ ነበር። ያም ሆነ ይህ የጀነራሉ አብሬያችሁ አልሰራም ማለት ዘግይቶም ቢሆን ለክፉ እንደሚሰጥ የገመቱት የደርግ አባላቱ ከተቻለ በፈቃዳቸው ካልሆነም ተገደው እንዲመጡ ለማድረግ የወሰኑት ውሳኔ ወደ ተኩስ ተሸጋግሮ ለኦጋዴኑ ጀግና መሞት ምክንያት ይሆናል። የጀነራሉ ሞት ስብሰባ ላይ እንዳሉ የተገለጸላቸው የደርጉ አባላት ዓለምንም ደም ኢትዮጵያ ትቅደም የሚለውን ነባሩን መፈክራቸውን ገለል አድርገው በሌሎች የንጉሠ ነገሥቱ ባለሥልጣናት ሕይወት ላይ አደገኛ አጀንዳ ቀረጹ። ይህ በጀነራሉ ሞት ምክንያት የተፈጠረው የተጋጋለ ስሜት በደርጉ ለመርማሪው ኮሚሽን የተሰጠውን የምርመራና ውሳኔ ሐሳብ የማቅረብ ስልጣን አባላቱ እንዲዘነጉ ከማድረጉም በላይ በደርጉ አንደኛ ተቀዳሚ ምክትል ሊቀመንበር ሻለቃ መንግስቱ ኃይለማርያም እጅ የንጉሠ ነገሥቱን ባለሥልጣናት የስም ዝርዝር የያዘ ፋይል መገኘቱ ሁኔታው በኢትዮጵያ ታሪክ ውስጥ የመጀመሪያው አስደንጋጭ ዜና ይፈጠር ዘንድ ምክንያት ሆነ። ሻለቃ መንግስቱ ባቀረቡት ስም ዝርዝር የእያንዳንዱ ባለሥልጣን ስም እየተጠራ አብዮታዊ እርምጃ ይወሰድበት ወይም አይወሰድበት እየተባለ እጅ ሲወጣና ሲወርድ ቆይቶ እንዲገደሉ የተወሰነባቸው ባለሥልጣናት ስም ዝርዝር በሸኚ ደብዳቤ ለደርጉ ዘመቻና ጥበቃ መምሪያ መኮንን ከሚገደሉበት ቦታና ሰዓት ጋር ተወስኖ ተላከ። በዚህ የድምፅ አሰጣጥ ወቅት ከዚያው ከደርግ አባላቱ መካከል ይህ ስሜታዊ ውሳኔ ቀርቶ ጉዳዩ በተያዘለት ሕጋዊ መንገድ ተጣርቶ ውሳኔ እንዲሰጥ የሚወተውቱ መኮንኖች ቢገኙም አብዛኛውን የደርግ አባል ከስሜታዊነት ሊገቱት አልቻሉም። ውሳኔው ተሰጥቶ የተሰማው ተሰማ። ይህ ከሆነ 2017 ዓ.ም ህዳር 14 ቀን 50ኛ ዓመቱን ይደፍናል። ይህንን 50ኛ ዓመት ለማሰብ የባለሥልጣናቱ የቅርብ ቤተሰቦች መንበረ ጸባዖት ቅድስት ሥላሴ ካቴድራል ውስጥ የሚገኘውን የሰማዕታቱን የቀብር ቦታ በማደስና ለመታሰቢያው ዕለት ዝግጅት በማድረግ ላይ ነበሩ። በአንድ አጋጣሚ ከአዘጋጅ ኮሚቴ አባላቱ ጋር በመተዋወቄ አንድ በውስጤ ስለሚመላለስ ሐሳብ አካፈልኳቸው። ሐሳቡ እንዲህ ነበር። ከግማሽ ምዕተ ዓመት በፊት ከንጉሡ መውደቅ ጋር በተያያዘ ሁኔታ ከውስጥም ከውጭም በተፈጠረ ጫና እርስ በርሳችን ተላልቀናል። እልቂቱ አሁንም አልቆመም። አንዱ ቡድን ብዙ ገዳይና ጥቂት ሟች ሲኖረው፣ በሌላ ጊዜ ደግሞ ብዙ ሟችና ጥቂት ገዳይ ይኖረዋል። ይህ ዙር እንዲቆም ለማድረግ በ1967 ዓ.ም በባለሥልጣናቱ ላይ የተፈጸመውን ግድያ በሀገራችን እንደ ግንባር ቀደም የአደጋ መክፈቻ ቀን ወስደነው በባለሥልጣናቱ ቤተሰብና በወቅቱ አብዮታዊውን እርምጃ በወሰዱት የደርግ አባላት መካከል የደም አድርቅ እርቅ በዕለቱ በካቴድራሉ ቅጥር ግቢ ቢደረግ ለሰላም መንገድ ስለሚከፍት እናንተ በዚህ ዕለት ከደርግ አባላቱ ይቅርታ ብትጠየቁ ምን ይመስላችኋል የሚል ነበር። ጥቂት ስለ ሐሳቡ ደንገርገር የሚል ሐሳብ ውስጥ ከገቡ በኋላ ከሌሎች የቤተሰቡ አባላት ጋር መክረን መልስ እንሰጣለን አሉኝ። ይህንኑ መልስ በመያዝ ከቀድሞ ደርግ አባላት ቀጠሮ በመውሰድ ይገኙበት ወደ ነበረው ስፍራ አቀናሁ። በስፍራው ላገኘኋቸው የደርግ አባላትም ይህንኑ ቁም ነገርና ከጀርባው የያዘውን ዓላማ ገልጬ አስረዳሁ። ሐሳቡን በእርጋታ ካዳመጡ በኋላ በሚቀጥለው ቀጠሮ ከሌሎች አባላቶቻቸው ጋር ተነጋግረው የሚደርሱበትን ውሳኔ ሊነግሩኝ ቀን ቆርጠን ተለያየን። በሚቀጥለው ውይይት ቀድሜ ያገኘኋቸው የባለሥልጣናቱን ቤተሰብ ተወካዮች ነበር። በቀጥታ ከሁለት ከፍተኛ ባለሥልጣናት የሚወለዱት ሁለቱ ተወካዮች የሰጡኝ
3 መልሶች የሚከተሉት ነበሩ። አንደኛ፣ በቤተሰባችን ላይ የተወሰነው ውሳኔ የሕግ ድጋፍ አልነበረውም። ስለዚህ ከፍተኛ ግፍ፣ የማይረሳ ግፍ ተፈጽሞብናል። ሁለተኛ፣ ከሕገ ወጡ እርምጃ የሚብሰው ደግሞ የቤተሰብ ሐዘንና ተገቢውን የቀብር ሥነ ሥርዓት መነፈጋችን ነበር። ሦስተኛ፣ በወቅቱ የደረሰብን ከፍተኛ ሐዘን እስካሁን ያልወጣላቸው ቤተሰቦች አሉ። በመሆኑም ለጊዜው የይቅርታ ጥያቄውን በአካል ለመቀበል አልተዘጋጀንም የሚል ነበር። ይህንን የአንድ ወገን ውሳኔ ከሰማው በኋላ ምንም እንዳልሰማ ሆኜ በቀጠሮ ዕለት ወደ የቀድሞ ደርግ አባላት ዘንድ አመራሁ። የደርግ አባላቱ በጉዳዩ ላይ በስፋት መምከራቸውን ገልጸው ከዚህ የሚከተሉትን 3 መልሶች ሰጡኝ። አንደኛ፣ በወቅቱ ውሳኔውን የወሰንነው በስሜት ተገፋፍተን በመሆኑ አሁን ስናስበው እናዝናለን። ሁለተኛ፣ በወሰንነው እርምጃ የፍርድ ውሳኔ ተሰጥቶን 20 ዓመታትን በእስር ቤት አሳልፈናል። ሦስተኛ፣ በተለያየ ጊዜ በየስማችን ባሳተምናቸው መጻሕፍቶቻችን ውስጥም ይህንኑ ጉዳይ በማንሳት በስሜት የተወሰነ ውሳኔ መሆኑን ገልጸን ይፋዊ ይቅርታ ጠይቀናል። በመሆኑም አሁን ከጊዜ በኋላ ጉዳዩን እንደ አዲስ በማንሳት በይቅርታ ጉዳይ ላይ ለመወያየት አልተዘጋጀንም አሉ። ስለዚህም አልኩኝ፣ አንድ የይቅርታ ዘመን ይመጣልና የሞተን ነፍስ ይማር፣ ላሉትም መልካም ዘመን ይሁንላቸው። ለሀገራችን ግን ሞትንና የሞትን ወሬ የማንሰማበት ቢቻል ዓመት ካልሆነም ወር ካነሰም 1 ሳምንት ብንመኝላት። ሰላም ሁኑ።